አልዋሻችሁም ይህንን አፕሊኬሽን መጠቀም ስጀምር ሰርፕራይዝድ ነው የሆንኩት። በነፃ ምንም አይነት ክፍያ ሳትከፍሉ ይህንን አገልግሎት ማግኘት የማይታመን ነው። እመኑኝ ይህንን ቪዲዮን ከተመለከታችሁ በኋላ ታመሰግኑኛላችሁ። ይህ ቪዲዮም ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉለት። ሶሻል ሚዲያ ላይ በተለያየ ቋንቋ በምትጻጻፉበት ሰዓት ላይ ቋንቋውን ካላወቃችሁ ትራንስሌት ለማድረግ የተለያዩ ትራንስሌተር አፕሊኬሽኖችን መጠቀም ግዴታ ይኖርባችኋል። ይህ ብቻ አይደለም፣ ትራንስሌት ለማድረግ ከምትጠቀሙበት ሶሻል ሚዲያ እየወጣችሁ ኮፒ አድርጋችሁ በመቀጠል ደግሞ ትራንስሌት ወደምታደርጉበት አፕሊኬሽን ሄዳችሁ ፔስት በማድረግ ከዛ በኋላ ደግሞ ትራንስሌት የተደረገውን መልሳችሁ ሶሻል ሚዲያ ላይ የመጣችሁ ይህንን ተግባርን በጣም የደጋገማችሁት ነው የምትጠቀሙት። ይህ ደግሞ ምን ያህል አሰልቺ እንደሆነ ታውቁታላችሁ። ይህንን አፕሊኬሽንን በምትጠቀሙበት ሰዓት ላይ በዛኛው ሳይድ ያለው ለምሳሌ አማርኛ የማይችል ከሆነ ኦር ደግሞ እንግሊዘኛ ብቻ የሚናገር ከሆነ እናንተ ደግሞ እንግሊዘኛ ባችሉ እንኳን እሱ ሲልክላችሁ አውቶማቲካሊ ወደ አማርኛ ተቀይሮ ወደ እናንተ ይደርሳችኋል። እናንተ ደግሞ ታይፕ አድርጋችሁ ለሱ በምትልኩለት ሰዓት ላይ እንግሊዘኛ ሆኖ ወደሱ ይደርሰዋል ማለት ነው። በዚህ መሃል ላይ እናንተ ምንም የምታረጉት ነገር የለም፣ አፕሊኬሽኑ ነው ትራንስሌት የሚያደርግላችሁ። ከዚህ በተጨማሪ ደግሞ እዚህ ጋር እንደምትመለከቱት ትራንስሌሽን አይኮኗን አንድ ጊዜ በምትጫኑበት ሰዓት ላይ ሶስት አይነት መንገዶች ይመጡላችኋል። እዚህ ውስጥ እንግዲህ የፈለጋችሁትን ቴክስት ኦር ደግሞ በቮይስም መጻፍ ትችላላችሁ። ከዛም እንዲቀይርላችሁ ወደምትፈልጉ ቋንቋ እንደመረጣችሁ ትራንስሌት ያደርግላችኋል ማለት ነው። ከዚህ በተጨማሪ ደግሞ ከጓደኞቻችሁ ጋር ግሩፕ ከፍታችሁ ቻት ማድረግ ትችላላችሁ ማለት ነው። እዚህ ውስጥ እንግዲህ ፓኪስታን ሆነ ህንድ ሆነ ኦር ደግሞ አሜሪካዊ ሆነ ምንም አይነት ነገር መጨነቅ የለባችሁ። ሁሉም በሚችለው ቋንቋ ይናገራል። ነገር ግን እናንተ በምትመለከቱበት ሰዓት ላይ እናንተ ወደምትችሉ ቋንቋ ተተርጉሞ ነው ሁሉንም ነገር የምታገኙት ማለት ነው። አፕሊኬሽኑን እንግዲህ ለመጠቀም ማድረግ የሚጠበቅባችሁ ባዮ ላይ ያስቀመጥኩላችሁ ሊንክ አለ። እሱን ተጭናችሁ አፕሊኬሽኑን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ጋይድ ቪዲዮ ደግሞ የምትፈልጉ ከሆነ ቴሌግራም ላይ ያስቀመጥኩላችሁ ቪዲዮ አለ። እሱን እየተመለከታችሁ አፑን መጠቀም ትችላላችሁ ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።